ጋር እየተሸካሸክሽ እየተላላጥሽ ብር ስትሸቅሉባቸው ስትሸጧቸው ነበረ ደሞቻችንን እህቶቻችንን። እናንተ ሌቦች! ዛሬ ላይ ግን ሀቅ ሲወጣ የነዛ ልጆች እንባ ጭምር ነው። እርግጠኛ ነኝ የዚችን ልጅ ሀቅ ያወጣላት የልጅቱ ብቻ አይደለም። እናንተ ሌቦች! የትም አባሽ ማስተባበያ ማጭበርበሪያ የምታመጩ ቃላት ሊኖርም አይችልም። የሚቀበል አካልም የለም። የዚች ልጅ ደም ቤተሰቦቿ ቢታውት መላው የሸዋ ልጅና መላው አማራ ሊላቀቅሽ አይችልም። ወደሽም ጠላሽ ያለሽ አማራጭ በዛና በዚህ አጀንዳ በዛ ምክንያት እንዲህ ብናደርግ ህዝቡ ያምነናል፣ እንዲህ ብንሰራ ህዝብ ያምነናል እያልሽ ምክንያት መደርደር ሳይሆን ልጅቱን ዛሬ ነገ ሳትይ ወደ ቤተሰቦቿ የምትገባበትን መንገድ ማመቻቸት ብቻና ብቻ ነው። ሞታለች ብትይ የሚያምንሽ የለም። 7 ዘር ማንዘርሽ እንዲጠፋ ትደረጋለሽ። የለችም ብትይ ከዛ ካለችበት ቦታ እየታየች ነው ምናምን ብላችሁ ካለችበት ቦታ መሰወርም አይቻልም። በቃ ልጅቱ አለች። የአጀንዳ ሲነሳ ልጅቱ የሆነች ነገር ሆነች ማለት አይቻልም። እናንተ እስከዛሬ በቁሟ ስለቀበራችኋት ማለት ነው። አንድና አንድ ምንድነው? አባቷም አለ ሴራውን ሰምቷል፣ ተንኮሉን ሰምቷል። ሚዲያ ላይ ሳይወጣ ሚዲያ ይከታተልም አያውቅም ብላችሁ የሰራችሁበት ተንኮልና ዴባ ፈጣሪ ከወንጀላችሁ ብዛት ከግፋችሁ ብዛት ህዝብ ላይ ጥሏችኋል መከራችሁ። ስለዚህ እያንዳንዱ ልጅቱ በሰላም የማትገባ ከሆነ 7 የሶስትሽም የደላላም የባልም የገጠር ልጅ ምናምን የሚባለው 7 ትውልድ ከምድረ ገጽ እንዲጠፋ ለአንዴና ለመጨረሻ ጊዜ ነው የምትደረገው። የዚች ልጅ ደም ዝም ብሎ ልጅቱንም በተንኮል ሌላ ቦታ መደበቅም አትችልም። ልጅቱን ነገር ብትወጣ ብዙ ነገር እናንተ ከምትፈሩት ሚስጥር በላይ ዛሬ ላይ ልጅቱ በአካል ኢትዮጵያ ባትገባ ነው እናንተ ከዚህ የበለጠ ችግር የሚሄድባቸው ነገሮች። በይቅርታ ሊታለፉ ይችላሉ ነገሮች፣ በእያንዳንዱ ነገር ሊሆን ይችላል። በሽምግልና ምናምን የሚቀር ነገር ሊኖር ይችላል። ልጅቱን ግን ብትወጣ ብዙ ሚስጥር ታወጣብናለች ብላችሁ በፍርሃትና በሌላ ነገር ታርበድብዳችሁ ነገ ተነገ ወዲያ የማትወጡት ተንኮልና የማትወጡት ችግር ውስጥ እየገባችሁ ነው። ወደዳችሁም ጠላችሁም ይሄ ነው። ቁርጥ ያለ አማራጭ ነው ልጅቱን ማምጣትና ማምጣት ብቻ። ከዛ ውጭ እናንተ የምታመጡትን ማንም አምኖ ሊቀበላችሁ አይችልም። እናንተማ እኮ በፌመስ ሰው ምናምን እኮ ቪዲዮ ባሰርታችሁባት እኮ ነበር። ሞታለህ አንተ ትታመናለህ፣ በህዝብ ዘንድ ታማኝነት ተወዳጅ ነህ ምናምን ብላችሁ እናንተ ለራሳችሁ ጥቅም ስትሉ ሸጣችኋት ቪዲዮ እኮ አሰርታችሁባት ነበረ። የሰማዩና የመሬቱ ጌታ ግን የእናንተን ተንኮልና ሴራ ፍርጥ አድርጎ አውጥቶባችኋል። የትም አባሽ መሬት ገባሽ ሰማይ ገባሽ አንድ ቤተሰብ አይደለም በሱ አልክ 7 ዘር ማንዘርሽ እንድትጠፋ ነው የምትደረግ። ወደችም ጠላሽ ያለው አማራጭ ይሄና ብቻና ብቻ። ማንንም መለማመጥ ማንንም መለመን አያስፈልግም። ቤተሰብም ከቻለ ሌላ ችግር ውስጥ ምናምን ከመግባት በፊት በተረጋጋ መንፈስ 7 ትውልዷን መያዝ ነው። ምን አባቱ ያመጣል? ጠንባታም ሌቦች! በዚህ ልክ ነው እንደ ምድር ላይ የምትኖሩት? በሰው ደም ነው በሰው ስጋ ነው የምትኖሩት? አፈር መሬት ብሉና እናንተ እኮ ገላችሁ በቃ ስጋ በትራችሁ መብላት እኮ ነው የቀራችሁ። በዚህ ልክ ተንኮል የምትሰሩ ከሆነ እንዲያው ትንሽ አይዘገንናችሁም? ባልሽ መጥቶ ሲናገር እህት የለውም ቤተሰብ የለውም። ለሰያ ትላንት እዚህ መጥቶ ሲቀላምድ አባቷ ጋር እየደወለ የሚለው ነገር አለ። አይዘገንናችሁም ወይ ነው? አያንገበግባችሁም ወይ? እኛ እኮ ተቃጥለን አልቅሰን ዝም ያልነው በሚዲያ የሚያውቋት ሰዎች እኮ ናቸው እንደዚህ እየተርገበገቡላት ያሉ። በሚዲያ የሚያውቋት ሰዎች እኮ ነው፣ በጎ ነገሯን የሚያውቁ ሰዎች እኮ ናቸው እንደዚህ ቀሌ ቀልፋቸውን አተው የዚችን ልጅ ህልውና ማረጋገጥ አለብን ብለው እየተሰቃዩ አሉት። ተወልጃታለሁ ብለሽ ዘመዴ ናት ብለሽ ምን አይነት ጨካኝ ነሽ? ነገ ምን እንደሚገጥምሽ እኮ አታውቂም። ዛሬ አንቺ ባል እድልና ጊዜ ቀና ጌቶ ታዋቂ ሆኖ ይህችን ልጅ አሳግቷታል። ነገ አንቺ ምን ለምን እውነት አወራ ብላ ዝታብኛለች ብሏል። እውነት ነው። ደውላ ዝታበታለች ሼህ መሐመድ ላይ እውነት ነው። ምንም ጥርጥር የለው። ምንድን እሷ እህቷን እንደውም ስላጋለጠ ማመስገን ነበረባት። እህቷን በአለለውም ብቻ ትላንት አሁን አልደግመውም። አሁን ለማንኛውም ይመች የሚባል ግለሰብ ኢቃማው የሶማሌ ኢቃማ ስለሆነ ወደ ሶማሌ ይሸሻል እየተባለ ነው። እፈለገበት ይሽሽ። እኛ ከሱ አይደለም። አንደኛ አስለቅቃት፣ ካላስለቀቀ መቼም እኔ እንግዲህ ማለት የማልፈልገው ነገር አለ። አያገባንም።
እኛ ይመችል የምንፈልገው እንዳስረግጋት ብቻ ነው። የሶማሌ ቃማ ነው ነፍጠኛ አንዴ ቆይ ወደ 3 ቀን 4 ቀን ከ4 ወር ከ3 ወር በላይ ተወርቶበታል። ይሄ አጀንዳ አሁን ወደ መፍትሄው መሰለሰየው አንደኛ ይሄ ይቻላል እና የገጠር ልጅ የሚባሉት ልጆች እዚህ ጅዳ ታድነው የሚያዙበትን ነገር በኤምባሲም ሆነ ካሉት አካላቶች ጋር ተነጋግራችሁ በህግ ቁጥጥር ስር የሚውሉበትን ነገር አመቻችሁ። አንድ ሁለት እንደገና ደግሞ የሸዋ ፋኖና ያደላላው ወደ ራያ አካባቢ መሰለኝ ወደ ትግራይ ክልል ውስጥ መሰለኝ እዛው ራያ አካባቢ ድንበር ላይ ይመስለኛል እና የሸዋና ወደዛ አካባቢ የሚንቀሳቀሱ ፋኖች ተነጋግረው በውስጥ መስራት ያለበት ነገር ተነጋግራችሁ የነዚህ አጋች ቤተሰብ ተፈላልገው በህግ ቁጥጥር ስር ፋኖች የሚሆኑ የመንግስት አካልም በህግ ቁጥጥር ስር የሚያወሉበትን ነገር ማመቻቸት ነው። በውስጥ ማለቅ ያለበትን ነገር በውስጥ ጨርሱ። ከዚያ ውጭ ግን ምንም መፍትሄ የለውም። 24 ሰዓት 72 ሰዓት የ4 ቀን የ5 ቀን የጊዜ ጉዳይ አትስጡት። በአስቸኳይ ጊዜ ሳይፈጅ የልጅቱ ነገር መፍትሄ መፈጠር አለበት ነው። ቤተሰቦቻቸው በህግ ቁጥጥር ስር ሲሆኑ እነዚህ ልጆች ለቤተሰብ ሲሉ ለህግ ራሱ ያቀርቧታል የሚል አስተያየት አለኝ እና እነዚያ ነው ሰያው ጊዜ መፍጨት አያስፈልግም። የሸዋ ፋኖች ሆነ ራያ አካባቢ የሚንቀሳቀሱ ፋኖችን በመንግስት ቁጥጥር ስር ማውላል ከሪም አሳዛኙ ነኝ አሚን 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 አለቅም ናይቻለሁና እጅግ ሰው ሲጠቅም ያ ረሱላላህ ፊቱ የሚያበራው ተታይ ተጨረቃ መናዝ የማይደምቅና ለሱ ስም ሊቃ የሆነው ሹመቱ በፊት በሳቢቃ መንገዱ ቀጥ ያለውን ኢላ ዳሪል በቃ ለሱ እንቁላል ጣለች ሐማመቱል ወርቃ አሚን